ብዙ ጊዜ ነገ ከነገ ወዲያ እጀምራለሁ ብለህ ስንት ጊዜ ለራስ ተናግረሃል? ስንቱን ህልም በሰበብ አስባቦች ትተኸዋል? ውድ ጊዜህን እንዲሁ እየባከነ ነው። እያንዳንዱ ያለምን የተቃጠለ መሆኑን እስቲ አስበው። ካንተ ጋር እኩል ጊዜ የተሰጣቸው ሰዎች ካንተ በጣም ርቀው ሄደዋል። አንተ ግን ያው እዛው ያለህበት ቦታ ነህ። ሰላም፣ እንዴት ናችሁ ውድ ተመልካቾቼ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ወደ ትምህርቱ ልግባ። በህይወትህ እንዲሆኑ የምትመኛቸው ነገሮች ብዙ ናቸው። እንዲሳኩልህ ቁጭ ብለህ ታስባቸዋለህ፣ እቅድ ታወጣለህ፣ በዓይነ ህሊናህ እንዲሳካ የምትፈልገውን ታየዋለህ። ግን ለማሳካት ቆርጠህ አትነሳም። ምክንያቶች ያሸንፉሃል። ደፍረህ አታደርግም። ቆይ ዛሬ፣ ቆይ ነገ እያልክ ጊዜ ታባክናለህ። አንዳንዴ ደግሞ በሞራል ትጀምርና ያሰብክበት ሳትደርስ ደግሞ ትተዋለህ። ከዚያ በራስህ እያዘንክ እየተማረርክ ትኖራለህ። በዚህ ቪዲዮ የምንፈልገውን ነገር በትዕግስት እንዴት እንደምናሳካ እንመለከታለን። ሁሌም ከእንቅልፍ ስትነቃ ሁለት ምርጫዎች አሉ። ልታሳካው የምትፈልገው ማድረግና እንዲሁ ግዴለሽ ሆነህ መኖር። በስኬትና በውድቀት መካከል ያለው ልዩነት ድርጊት ነው። ጥሩ ውጤት የሚገኘው በእንቅስቃሴ ውስጥ ነው። ካለህበት ተነስተህ ጉዞ ስትጀምር ወደ ምትፈልገው ስኬት ትደርሳለህ። ትክክለኛውም ጊዜ አሁን ነው። ከሁለቱ አንዱን መምረጥ ትችላለህ። ወደ ምትፈልገው መንገድ እንድትሄድ የሚከለክሉ ነገሮች አልፈ መሄድ አለብህ። ምንድነው የያዘህ ወደ ኋላ የሚጎትትህ? ሰዎች ናቸው ወይስ ስንፍና? እያንዳንዷ ቀን ላንተ እድል ይዛ ትመጣለች። ነቅተህ ትጠቀምበታለህ ወይስ ይቅር ብለህ ታሳልፈዋለህ? ቆራጥ ሆነ ስታደርገው ብዙ ነገር ታሳካለህ። ስኬት ዝም ብሎ ወደ አንተ አይመጣም። ያንተን የማያቋርጥ ጥረት ይፈልጋል። አብዛኛው ሰው ይህንን ደግሞ ያውቀዋል። ከፈጣሪ በታች በራስህ አንድን ነገር እንድታሳካው ለራስህ ደጋግመህ ንገረው። በውስጥህ የሚሰማህን ድካምና አትችልም የሚሉህን ሰዎች አትስማቸው። ሰዎች ጥረትህን ሳይሆን ውጤትህ ነው የሚያሳምናቸው። አንተ ውስጥህን አጠንክረው። በጥረትህ ባይሳካልህ እንኳን ደጋግመህ ሞክር። መውደቅ አንዱ የስኬት መንገድ ነው። መተው አማራጭ አይደለም። እያንዳንዱ ትናንሽ እርምጃዎች ወደ ስኬትና ወደ ድል ይመሩሃል። ወደ ኋላ ስትመለስ ግን ባለህበት ትቀራለህ። በውስጥህ ታላቅነት ኖሮህ ነው የተፈጠርከው። ማንነትህን ጊዜ ወስደህ ተረዳው። ራስህን ፈልገህ አግኘው። ጥንካሬህን እወቀው። ጥንካሬ ላይ ጉልበትን አውለህ ተጠቀምበት። ሁሌም የሚያነቃቃህ እስኪመጣ ትጠብቅ። ራስህን አንተው ራስህ ሳትዘናጋ እያበረታህ ዓላማህን አሳካ። መቼ ካልከኝ ጊዜው አሁን ነው። ይህች ቅጽበት፣ እቺ ሰዓት የነቃህበት ሰዓት። የስኬት መነሻዋ የነቃህበት የባነንክበት ሰዓት ናት። እንደውም የአንድ ወጣት ታሪክ ላካፍላችሁ። አንድ በትንሽዬ መንደር ያደገ ወጣት ሲሆን ብዙ ማሳካት የሚፈልጋቸው ህልሞች ነበሩት። ነገር ግን በሚኖርበት መንደር ህልሙን ለማሳካት ከፊት ለፊቱ ብዙ ተግዳሮቶች ነበሩት። በብዙ ፈተና የተሞላው ይህ ወጣት ማሳካት የማይቻሉ ህልሞቹን ለማሳካት በጠንካራ ሞራል የሚታገል ወጣት ነበር። ይህ ወጣት በህይወቱ ብዙ መሰናክሎች አጋጥመውታል። ህይወትን በቀላሉ አይደለም የኖረው። ወላጆቹን በወጣትነቱ አጥቷል። መካሪ እንኳን ሳይኖረው ህይወቱ እንዲመራ ተገዷል። ብዙ በዙሪያው ያሉ ሰዎች ህልሙ እንደማይሳካ አርፎ እንዲቀመጥ ነግረውታል። ወጣቱ ግን ህልሙን ለማሳካት ጉዞውን ቀጥሏል። ተስፋ መቁረጥ ብቸኛው አማራጭ እንደሆነ የሚሰማባቸው ጊዜያቶች ብዙ ነበሩ። ጠንክሮ በመስራት ላይ ቢሆንም ትልልቅ ፈተናና ውድቀቶች ያጋጥሙታል። ውድቀቱ የሚያበሳጭና ተስፋ አስቆራጭ ነበር። ነገር ግን በወደቀበት ሰዓት እውነተኛ ጥንካሬ ይዞ ይነሳል። ውድቀት የህይወት መጨረሻ እንዳልሆነ ተገንዝቧል። ይህ ወጣት ስኬት በአንድ ጀንበር እንደማይመጣ ስለተረዳ የሚያጋጥመውን ውጣ ውረድ ሳይበግረው ጉዞውን ወደፊት ይቀጥላል። ከተወሰኑ ዓመታት በኋላ በጽናቱ ቀስ በቀስ ወጣቱ ፍሬያማ እየሆነ መጣ። ቀን በቀን የሚያደርጋቸው ትናንሽ እርምጃዎች ወደ ስኬት ነበር የሚመሩት። ከዓመታት በኋላ መከራን ፊት ለፊት ስለተጋፈጠ ለችግሮች ሳይሸነፍ በመውጣቱና በመውረዱ ስለጸና የስኬትን መንገድ ላይ ደርሷል። ስለዚህ ጽናትን፣ በራስ መተማመንን፣ ችግርን መቋቋምን በመለማመድ ወደ ስኬታማ ህይወት ጉዞ መድረስ እንችላለን።
ይህ ቪዲዮ ከተመቻችሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።